I never thought my Sunday coffee would end in a hospital bed. My name is Ahmed El Ahmed. I am a fruit shop owner and a father from Syria who calls Australia home. On December 14th, 2025, I was at Bondi Beach watching families celebrate Hanukkah. It was a beautiful morning. ሰላም ጤና ይስጥልኝ የኢልማህቡብ ሚዲያ ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ በተለይ በቲክታክ እና በፌስቡክ ላይ እጅግ አነጋጋሪ ስለሆነው ስለ ሂሮ መሐመድ አሊ አህመድ ጉዳይ በዝርዝር የምናይ ይሆናል። ግለሰቡ ለምን በዚህ የብዙዎችን ትኩረት ሊስብ ቻለ? ከጀርባው ምን እውነታ አለ? ቪዲዮውን እስከ መጨረሻው ተከታተሉት። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃውን በየቀኑ እንዲደርሳችሁ አድርጉ። ሂሮ መሐመድ አሊ አህመድ በአሁኑ ሰዓት በተለያዩ አነጋጋሪ ቪዲዮዎች እና ባነሳቸው ርዕስ ጉዳዮች የማህበራዊ ሚዲያውን ድባብ ተቆጣጥሮ ይገኛል። ብዙዎች ስለ እሱ ድፍረት ሲያደንቁ፣ ሌሎች ደግሞ አቀራረቡን እና የሚናገራቸው ነጥቦች በመተቸት ላይ ናቸው። ከሁሉም በላይ ግን ሂሮ በዚህ ስራው ትልቁ መልእክት ያስተላለፈው በእምነቱ ዙሪያ ነው። ሂሮ እንደ አንድ ሙስሊምነቱ እስልምና እና ሽብርተኝነትን ፈጽሞ የማይገናኙ መሆናቸውን በተግባር አሳይቷል። እስልምና የሰላም የፍቅርና የመከባበር እምነት መሆኑን፣ ሽብርተኝነትን ደግሞ የትኛውንም እምነት የማይወክል የጥቂት ግለሰቦች ጥፋት መሆኑን በግልጽ አስገንዝቧል። ሂሮ ለዓለም ያስተማረው ትልቁ ቁም ነገር አንድ እውነተኛ ሙስሊም ለማህበረሰቡ ሰላምን እንጂ ስጋትን እንደማይዘራ ነው። ይህም በእምነቱ ስም የሚነገሩ የተሳሳቱ ትርክቶችን በመስበር የእውነተኛውን እስልምናን ደስታና ከሽብር ጋር ያለውን መራራቅ በተግባር ያሳየበት አጋጣሚ ሆኗል። ለዚህም ነው ጉዳዩ ከግለሰብ አልፎ ትልቅ ማህበራዊ እሴትን የያዘው። እንግዲህ ማንኛውም ወቅታዊ ጉዳይ ላይ እንደምታዩ የሂሮ መሐመድ ጉዳይም የብዙዎችን ትኩረት መሳቡን ቀጥሏል። እናንተ በዚህ ግለሰብ እና እሱ ስላስተላለፈው መልእክት ያላችሁን እይታ ምንድን ነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በቀጣይ በሌላ ወቅታዊ መረጃ እስክንገናኝ ሰላም ቆዩ።